ጋይስ እንዴት ናችሁ? ዳኒ ሙላት ነኝ። ማንቸስተር ዩናይትድ ፖርቱጋላዊውን አሰልጣኝ ሩበን አሞሪምን አሰናብቷል። ይህ ዜና ትንሽ ለማንቸስተር ደጋፊዎች አዲስ የሆነባቸው ይመስለኛል። ለእኔም በግል አስተያየቴ እንግዲህ ከፈርጉሰን ዘመን በኋላ ከመጡ አሰልጣኞች ከኦሌ ጉናር ሶልሻየር በመቀጠል ማንቸስተር ዩናይትድ ውስጥ አሪፍ ድባብ ያመጡ አሰልጣኝ ሩበን አሞሪም ነው ብዬ አስባለሁ። ግን ያው አሁን ካለው ስኳድ ጋር ተያይዞ ነጥብ የጣለባቸው ጨዋታዎች በጣም ግፊት ውስጥ እንዲገባ እንደገናም ደግሞ ፐርሰናል የሆነ የሰጣቸው አስተያየቶች በማንቸስተር ዩናይትድ ባለስልጣናት አይን ውስጥ እንዲገባ አድርጎታል። ማንቸስተር ዩናይትድ አሁን ማንንም አሰልጣኝ ቢያመጣ በዚህ ሰዓት ባለው ስኳድ የተለየ ተአምር መፍጠር ይችላሉ ብዬ አላስብም። ምክንያቱም መሀል ላይ ብዙ ችግር አለባቸው። ሁነኛ ስድስት ቁጥር ያስፈልጋቸዋል። ፊት መስመሩ ላይ ሼሽኮ ሌታል ጨራሽ መሆን አልቻለም፣ ብዙ ገንዘብ ወጥቶበት መጥቶ። ስለዚህ ያመጡት በረኛም ብልጭ ድርግም የሚል ብቃት ነው እያሳየ የነበረው አሰልጣኝ። በዚህ በሚድ ሲዝን ማባረር ዩናይትድን የበለጠ አስከፊ ከዚህ በኋላ አስከፊ ሲዝን እንዲያሳልፍ ያደርገዋል ብዬ አስባለሁ። ምክንያቱም አሞሪም እየፈጠረ የነበረው ኬሚስትሪ ከሁለት ሲዝን በኋላ ማንቸስተር ዩናይትድ ለዋንጫ ተፎካካሪ የሚያደርግ አቅም እየፈጠረ ነበረ ብዬ አስባለሁ በዚህ ፕሮሰስ እና አሞሪምን ማባረሩ ዩናይትድ ከዚህ በበለጠ የውጤት ቀውስ ውስጥ ይገባል ብዬ እንዳስብ አድርጎኛል። እስኪ ደግሞ እናንተ ከአሞሪም በኋላ ያለው ማንቸስተር ዩናይትድ ምን ሊመስል እንደሚችል ኮሜንት ላይ ሀሳባችሁን ታስቀምጡልኝ ደስ ይለኛል። ዳፉትቦልን ሰብስክራይብ በማድረግ ቤተሰብ መሆናችሁን ታሳዩ እፈልጋለሁ።